የኔ ልጅ እንደዚህ ሆነሽ ማየት አልፈልግም። አባዬ እኔ ፈልጌው እኮ አይደለም፣ ግን እስኪ ተመልከት፣ የምጽናናው እኮ በጠራ ናቸው። አሁን ግን እሱንም ባጣው አታችሁ። ምን አባዬ? አዎ አታችሁ። አባዬ አንሄድም ነው ቀረ? የኔ አባት ድሮንም እኮ ማለት እንደዛ አይደለም የኔ ልጅ። እንዲያውም በጠዋት እንሄዳለን። የኔ ልጅ ክፍልሽ ይሄን ይመስላል። ትወጂዋለሽ ብዬ አስባለሁ። አውቃለሁ ደስተኛ እንዳልሆንሽ፣ ግን ምን ማድረግ እችላለሁ? ፈልጌ እንዳልሆነ አንቺም ታውቂያለሽ። አባዬ እኔ እዚህ ቤት ብቻ የምኖር የምችል አይመስለኝም። እኔስ የኔ ልጅ፣ እኔ ሴት አባቴ እሄዳለሁ። አባ እስኪ ይኸው ቤቱን ሆና እኮ ነው አጨንቅም። እዛ ቤት ግን የኔ ልጅ ቤት ቤት ነው፣ ምን ያለያየዋል? እንዲያውም ይህን ቤት ቆንጆ አድርጌ ነው የሰራሁት። ያቺ ክፍል ደግሞ የበለጠ ቀለል ይላል። ይኸውልህ አባ እዛ ቤት ገና ስንገባ የሆነ ድምፅ ይሰማኛል እና እናቴም ፈንታይም አንተም አብራችሁ የሆናችሁ ያለ የሚሰማኝ። የኔ ልጅ ደጋግመን ቡና ስናፈላበት ቶሎ ቶሎ ስናጸዳው እኮ ቤት ቤት ማለቱ አይቀርም። ተው እንጂ አባ፣ ልትረዳኝና ቢያንስ ምንም ነገር ማድረግ ባችል እንኳን እንደ ህፃን ልጅ አታታለህ። እኔ አሁን እኮ ትልቅ ልጅ ሆኛለሁ። የኔ ልጅ ለእኔ ሁሌ መጻፍ ነሽ መስሎ ነው። ልታታለኝ አትሞክር አባ፣ እባክህን የምልህን ብቻ ስማኝ። እሺ የኔ ልጅ ልስማሽ። ያስጨነቀሽ ነገር አለ እንዴ? አዎ አባቴ፣ ተቀመጥ። እማ እማ እማዬ እማ 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 ወይ ጽናቴ፣ እማ ወይ ካልሆነ ለዮብ ልደውልለትና ሆስፒታል እንሂድ እንዴ? እባክሽ ጽናቴ፣ አሁን እኮ ደህና ነኝ፣ እነሳለሁ። ለዮቤ ደግሞ እንዳትነግሪብኝ፣ ደንግጦ መንገድ ላይ ሞትብኛል። ልጄ እየጨነቀኝ ነው። እባክሽ ቢያንስ ቀና በይና ትንሽ ምግብ ብይ፣ ያጠነክርሻል። የኔ ልጅ ለምን ትጨነቂብኝ? እኔ እናትሽ እያለሁ ነው። እማዬ እሺ በይኝ እባክሽ፣ ትንሽ ምግብ ብይና መድኃኒቱ ሰጪ፣ ሰዓት እየደረሰብሽ ነው። ቆይ ትንሽ የኔ ልጅ፣ እነሳለሁኝ፣ ብርዱ እኮ ነው። እሺ አሁን ምንድን ነው ማድረግ ያለብኝ? ለአንድ እናቴ እንኳን እንዴት መሆን ያቅተኛል? እሷ ለእኔ ስንት ነገር ሆነ የለ። እንደዚህ የሚሆነችው በእኔ ምክንያት ነው።
እኔ ግን አሁንም እዚሁ አይኔንሽን እያየው ነው በድፍረት ምንም ነገር ማድረግ አልቻልኩም። ኡፍ አምላኬ ሆይ እባክህ እኛንም ተመልከተን። ቢያንስ እናቴን እንዳግዛት አበርተኝ። ትንሽ ብር ቢኖረኝ እኮ ሆስፒታል እንዴትም ብዬ ወስዳት ነበር። እባክህ አይኔ እያየ ምንም እንዳትሆንብኝ እባክህ አምላኬ ሆይ። እሺ አሁን ምን ላድርግ? ለብሩኬ ልደውልለት ይሆን እንዴ? እሱ መላ ያጣም። ለነገሩ እሱንም ስራ ማስፈታት ነው የሚሆነው። በቃ ለዮብ ልደውልለት። ለሱ ብደውል ደግሞ ሌላ ጭንቀት ነው የሚሆነው። ስለዚህ በቃ ለብሩኬ ልደውልለት። ከሱ ውጪ ምንም አማራጭ የለኝም። ምንድን ነው ያስጨነቀሽ ነገር? ንገሪኝ እንጂ አባዬ። የኔ ልጅ እያስጨነቅሽ ነው። ምንድን ነው? ደህና አደራችሁ? እግዚአብሔር ይመስገን። እንዴት አደርክ? እዮብ ዛሬ በጠዋት መጣ። ቤቱም አልጠፋብህም? አዎ ያው ይህ ሰፈር 2 በር ነው ያለው ጥቁር እና ደግሞ ተለቅ ያለው ስላልሽኝ አልጠፋብኝ። ጎበዝ። አባቴን ተዋወቀው አትተዋወቁም አይደል? እኔ እንኳን አውቀዋለሁ። 1-2 ከቤት ሲወጣ ይቻላል። ጋሼ ለማንኛውም እየው ይባላል። አትክልቶችን የመንከባከቦች በኃይሉ እባላለሁ። የዲና አባት ነኝ። ግን አይቼ አላውቅም። ሲያዩ ግን ደህና ልጅ ትመስላለህ። አባቴ እዮብ አትክልት ብቻ ሳይሆን እኔንም ዘፈን እያስጠናኝ ነው። ጎበዝ ድምፃዊ ነው። እስኪ ሙት በይ። ሙት አባቴ። ለማንኛውም ውሃ አምጪልኝ እስኪ። በዛው ደግሞ ቤቱን አይታያችሁ። እሺ እዮብና እዚህ ጋር ተቀመጥ። እሺ ልጅ እዮብ አሁን ቤተሰብ ሆነናል። ልጄ ዘፋኝ መሆን ትፈልጋለች፣ ግን እስከ ዛሬ ድረስ ብቻዋን ነበረች። ማንም የሚያግዛት ሰው ደግሞ አታስቸግረ። በጣም ጎበዝ ልጅ። ችግር የለውም ጋሼ፣ ከዚህም በኋላ እንኳን እኔ አገዛታለሁ። እግዚአብሔር ይስጥህ። ግን አደራህን ልጄ እንደ እናትም እንደ አባትም ሆኜ ነው ያሳደግኳት። ቶሎ ቶሎ ይከፋታል፣ ተረዳት። እሺ እሺ ጋሼ፣ እኔ በምችለው ሁሉ አገዛታለሁ። አደራህን። እንዲከፋት አልፈልግም። ዲና ወንድምም እህትም የላትም። ከዚህ በኋላ ግን አንተ ወንድም ሆናት። እሺ ጋሼ። አረ ምንም አያስቡ። ልጅየው ከማን ጋር ነው የምትኖረው? ሰፈር ከዚህ ይርቃል? እኔ እንኳን የምኖረው ከእናትና ከቴ ጋር ነው። ሰፈሪም አይርቅም፣ እዚሁ አካባቢ። መልካም። ይኸውልህ እዮብ፣ ልጄን አደራ አልሰጠህም። ከዛ በፊት ግን ቃል እንድትገባልኝ ይፈልጋለሁ። ልጄን ለማንም አምኜ አልሰጥም። አንተ የመጀመሪያ ሰው ነህ። እና ምን ላድርግልዎት ጋሼ? ዲና እኮ ያው ትልቅ ልጅ ናት። አውቃለሁ ልጅየው፣ አንተ ብዙ የማታውቀው ነገር አለ። እየቆየ ይገባሃል። አሁን እኔ የምፈልገው ምንድን ነው? ካለችበት ድብር ታስወጣልኝ። ቃል ግባልኝ፣ በእናትህ ማልልኝ። እኔ ሁሉንም ነገር አሟላልሃለሁ። ምን ነው ልጅየው፣ ችግር አለ እንዴ? ጋሼ አሁን ያልከኝ ነገር በፍጹም አይሆንም። አንተ ተረኛ አለ። በቃ መጣው እያያችሁ። ወይኔ ጽናት ጋር ሳልደውልላት። ሀሎ ጽኑ። ሄሎ ብሩኬ። ደህና ነኝ። ስራዬን ያላነሳሁልሽ ይቅርታ። አረ ችግር የለውም ብሩኬ።
እና ምንድነው ድምጽሽ? ችግር አለ እንዴ? ማዘር ደህና ናት? ጽናት ምን ሆነች? አላመመሽ እንዴ? አይ እንደዛ አይደለም ብሩኬ። እና ምንድነው ችግር አለ? አለምዬን ትንሽ አሟታል። የማደርገው ነገር ሳጣን ይደወልኩልኝ። ምን? አዎ ብሩኬ ተኝታለች። ምግብ ቢስላትም እምቢ ብላኛለች። መድኃኒት ደግሞ መውሰድ አለባት። አንተን ከሰማች ብዬ ነው የደወልኩት። ጽናት እሺ አንቺ ተረጋጊ፣ አሁኑኑ መጣሁ። እሺ ብሩኬ፣ እሺ ቻው። አባዬ አመጣልኝ። ያው ትችላለህ። ቆይ እዚህ ጋር መጣሁ። አባዬ ልብሴን ቀይሬ። እሺ ልክ ነሽ። ቀለል ይልሻል። አባዬ እየው ወዴት ሄደ? የኔ ልጅ እኔ ምን እንደሆነ አላውቅም። ተናዶ ነው የወጣው። ወዴት? ምን አናደደው? አላውቅም። ወሬ እያወራን በመሀል ብስጭት ብሎ ጥሎ ይወጣ። ምን አባዬ አንተ እያወራው ጥሎ ወጣ? ይኸው እሺ አለች። ቆይ ማንነቴን አሳየዋለሁ። አይ ዛሬ ልጅ ቆይ ሳላውቅ ተናግሬ ያስቀይሜው አጥቷል። እንዴት ናችሁ? እንዴት ነሽ ጽናት? ምን ነው በጣም አሟት እንዴ? ምግብም አልበላችም። ለእኔ ደግሞ እምቢ ብላኛለች። እስኪ ላንተ እሺ ካለች ማዘር ማዘር። ወይ ብሩኬ መታሃል እንዴ? አዎ። እንዴት ነው? ምንድን ነው? ምን ነው? ደህና ነኝ ብሩኬ፣ ትንሽ ቅዝቃዜ መሰለኝ። አይ ማዘር ምንም ደህና አይደለሽም። መድኃኒት አልወሰድሽም አይደል? ኧረ አሁን ወስዳለሁ። አይ ማዘር መድኃኒት ሰዓትም አታሳልፊ። ጽናት እስኪ ምግብ አምጪ። እሺ የኔ ልጅ አመሰግናለሁ። ተባረክልኝ። አሜን። አሁን በባልዚ ነግርሽን አሽልሻለሁ። ቶሎ ይሻልሻል። ከነገ ጀምሮ እንቅስቃሴ እንጀምራለን። አይ የኔ ልጅ እስቲ ይሁን እንዳልክ። ዶክተር እንደዚያ ታደርግ ያው ትንሽ ጠንከር በይ ብዬ እንጂ ረስቼው አይደለም። ደግሞ ጽናት ምግብ አበላብላኛለች። ምግቦቱን በደንብ እየበሉ መድኃኒት በሰዓቱ መውሰድ፣ ካለበለዚያ አይጠነክሩ። ቶሎ እንዲሻሉት እንደዛ ነው ማድረግ ያለበት። አባዬ ልጁ ሶፋ ላይ ቁጭ ብሎ እያለቀሰ ነው። ምን? አባ ልጁን ተናግረዋል እንዴ? ኧረ እኔ ምንም አላስታውስም ልጅ። አይ ምናልባት በወሬያቸው መሀል ካልተግባባችሁ። ኧረ የለም ቃል ግባልኝ በእናትህ ማልልኝ ስለው ጥሎ ይወጣ። ሌላ ምንም አልተናገርኩት። በቃ እንደዛ ስላልከው ይሆናል። ይሄ እንደዛ ያስደርጋል እንዴ ታዲያ? አዎ አሁን እናቱ ጥሩ ሁኔታ ላይ አይደለችም መሰለኝ። ለእሷ ሲል ነው የሚወደውን ስራና ክላስ አቁሞ ይህን ስራ የሚሰራው። በእውነቱ በጣም ያሳዝናል።
ቆይ እስኪ እኔ ሂጅ ላናግረው። ቆይ አባቴ ሙዚቃ ጀመረ መሰለኝ። ቀልድ የለም በምዬ እውነት ያንሳለ ሰው ደርሶ ባያምኝ በምወድሽ ባንቺ እስኪ ማላሉኝ ይቅር እምቢ ባያምኑኝ ከምትሞችብኝ እኔ አልምልም ትሙት ብዬ ኑሪልኝ አልምልም ማትሞት ብዬ ይቅር ባልታመን ቀልድ የለም በምዬ እውነት ያንሳለ ሰው ደርሶ ባያምኝ በምወድሽ ባንቺ እስኪ ማላሉኝ ይቅር እምቢ ባያምኑኝ ከምትሞችብኝ እኔ አልምልም ትሙት ብዬ ኑሪልኝ ይቅር እምቢ ባያምኑኝ ከምትሞችብኝ እኔ አልምልም ትሙት ብዬ ኑሪልኝ ልጅዬ አቤት ጋሽ። ጥሩ ድምፅ አለ። አመሰግናለሁ፣ ግን በጣም ይቅርታ ረበሽኩ መሰለኝ። ችግር የለውም። ግን ምንድን ነው የረበሸ ነገር ያለ ይመስለኛል። አረ የለም ጋሽ፣ አለ አይደል አንዳንዴ ዝም ብሎ። አይመስለኝም፣ ፊት ልክ አይደለም። ስታለቅስ ነበር። ዲናም ጠይቂያት ነበር፣ በትንሹ ነግራኛለች። አዎ እሷ እንደነገረች ነው ጋሽ። አንተ ደግሞ በደንብ ንገረኝ፣ ምንድን ነው የሚያስጨንቀ ነገር? እኔ እንኳን የሚኖረው ጋሼ ከእናቴ ጋር ነው። እህቴም አለች እና እናቴ በጣም ጠንካራ ልጅ ነህ። ከዚህ በኋላ አይዞህ፣ እኔ ያግዝሃለሁ፣ አንተ ደግሞ እኔን ታግዘኛለህ። ለጊዜው አንዳንድ ነገር እንዲያግዝህ ትንሽ ብር እሰጥሃለሁ። ኧረ ጋሼ ችግር የለውም። እስኪ አካውንት ንገረኝ። እሺ ጋሼ 1000 1000 እሺ እሺ ለአንዳንድ ነገር ያግዛል፣ ብዙ አይደለም። ምን ማለት እንዳለብኝ አላውቅም ጋሼ። በጣም አመሰግናለሁ። በጣም ምንም ማለት አይደለም ልጅየው። አንተ ራስህን አታስጨንቅ። የተከበረ ሙያ አለህ እና በሱ ትሰራለህ። አይዞህ። እሺ ጋሼ። ያው እኔ በጣም ጨንቆኝ ነበረ። እናቴ በጣም ችግር ላይ ናት። እናቴ መሬት ላይ ነው የምተኘው እና ቤቱም ብዙ አልተመቻትም። አሁን ግን በሰጠኝ ገንዘብ ለእናቴ አንዳንድ ነገር አደርግላታለሁ፣ ቤትም እቀይርላታለሁ። ምናልባት እኮ እናቴ አልጋ ላይ መተኛት ትጀምር ይሆናል። በቃ አንተ ሄድና አሁን አረፍ በል። አንድ ቀን እናትን መጥቼ ጠይቃታለሁ። እሺ ጋሼ፣ በእውነት በጣም ከልቤ አመሰግናለሁ። እኔም አመሰግናለሁ። ዲና ዲና፣ ነይ እስኪ የኔ ልጅ።
ነይ እዮምሸኝ ማዘር ቆይ እግርሽን ነሻሽ አይዞን ይታባቱ ይዞሽ ትንሽ ኧረ ምን ችግር አለ ደግሞ አይ ማሚ መጀመሪያ ይሻልሽ እስኪ ጽናት ውሃ ሙቂልኝ እስኪ ለምን ነው ብሩኬ? ልብስ እየቀየርኩ ነበር ሱቅ ልወጣ። ለብ ባለ ውሃ በባልዚ ተደርጎ ስታሽ ጥሩ ነው ይባላል። እሺ ብሩኬ ስመለስ አፈላልካለሁ፣ አልቆይም። ከሰሉም ደግሞ እየተቀጣጠለ ነው ገና። እሺ አይዞሽ ማዘር። ዲና ግን በጣም እድለኛ ነሽ። ለምን እንደዚህ ያልክ? አይ ምንም እንዲሁ የሆነ ልትነግረኝ የፈለግከው ነገርማ ነበር። ንገረኝ፣ ምንድን ነው? በጣም ጥሩ አባት አለሽ፣ ሰውን የሚረዳ አባት። ብቻ እድለኛ ነሽ። ደስ ሲል ለዚህ ነው እንዴ? እሱስ ልክ ነህ። አባቴ በጣም ጥሩ ሰው ነው። ከዚህ በላይ ምን አለ ታዲያ? ምንም። እዩ። አቤት ዲና። ትንሽ መቀመጥ ፈልጌ ነበር። ከቻልክ አብረኝ አትሆንም? እሺ ችግር የለውም፣ አብረን እንሆናለን። እሺ አመሰግናለሁ። ነግሬሻለሁ። እስቲ አላምናትም። እሱ አጉርሽ ጣትሽን ማደም ና አዮ በቃኝ ና በቃኝ ዲና፣ ሌላ ጊዜ እንደግመዋለን። እሺ አሁን ግን ሰዓቱ በጣም እየሄደ ነው። ደግሞ እናቴ የምትወስደው መድኃኒት አላት። እሺ ጊዜን ስለሰጠኝ አመሰግናለሁ። በቃ ሸኝ ቤት አያደርስም። ልመለስ በቃ ነኝ። እሺ ዲናዬ፣ በጣም አመሰግናለሁ። ደግሞ ቅድም የላኩልሽ ላይረክሶች ያቸው ነገ ትለማመጃቸዋለሽ። እሺ ቻው። እዩ። አቤት ዲና። አንዴ ልቀፍ። እሺ ችግር የለም። ደህና ነሽ? ደህና ነኝ። እደውልልሃለሁ በቃ። እሺ ቻው።
የኔ እናት ጎዱሽ እንዴ? አይ ጎዱሽ? ደህና ነኝ፣ አመሰግናለሁ። አይዞሽ በቃ ቀስ ያልሽ ሂጂ እሺ? እሺ። እናት። አቤት። ምን ነው አመመሽ እንዴ? አይ ትንሽ ራሴን። እና ምን ላድርግልሽ? ነይ እዚሽ ጋር አረፍ በይና ትሄጃለሽ። አየይ አሁን ይበቃኛል። ባይሆን ሻርፕሽና በድርኝና መልስልሻለሁ። የእናቴ ሻርፕ ነው። ነገ በዚህ ሰዓት እዚህ ቦታ ላይ እጠብቅሻለሁ። መተሽ መልሽልኝ። አሁን ለመረጋጋት ሞክሪ።